ዶክተርን ማሳደድ እንደቀጠለ ነው። ማርኮን ከዚህ በፊት ስሟን በሐሰት በራቁት ቪዲዮ እንደተሰራጨ ከማንም ወንድ ጋር እንደምትሄድ እንደምትንዘላዘለ አድርጎ ቪዲዮ እንዲለቀቅባት አድርጎ ነበረ። አሁንም በድጋሚ ከቤተሰቡ ጋር ለማቆራረጥ ሌላ ተንኮር እየቀመረ ይገኛል። ከስራዋ እንግዲህ እስከምትባረር ድረስ አደረሳት። ከስራ ቦታ መልቀቂያ ወረቀት ተሰጥቷት በእሱ እያዘነች እና ልቧ ተሰብሮ እያለቀሰች ባለችበት ሰዓት ነገር ግን አብርሃም እንዲሁም ልዩ ቤተሰቡ በሙሉ ውድቀትሽን ሳይሆን ከፍታሽን ነው ማየት የምንፈልገው። እባክሽን አንቺ ስትስቂ ነው እንጂ እንደዚህ ስታለቅሺ አያምርብሽም። እንዳንቺ ጠንካራ መሆን ነው የምፈልገው ብዬሽ ነበረ። አንቺ ለራስሽ እንደዚህ ጠንካራ ካልሆንሽ እኔም መማር አልፈልግም ስትላት ነበረ። ሳቢ ማለት ነው የአብርሃም ልጅ። እሷን እንደዛ ስትላት ሁላችንም ብትወጂን ኑሮ እንደዚህ አትሆኝም ነበረ። ስለማትወጂን ነው። ተው አባዬ በቃ እሷ አትወደንም ስትል እወዳችኋለሁኝ። እሺ እናንተ እንዳላችሁ እሆናለሁ፣ ጠንካራ ሆናለሁ እያለች ነበረ። አብርሃም ራሷን እንድታድስ ብሎ ከቤት ይዟት ወጥቶ ውጭ ላይ ደስ የሚል ጊዜ አሳልፈው ነበረ። ጥሩ ነገር እያሰበች በነበረችበት ሰዓት ከዚህ በኋላ ጠንካራ ዶክተር ነው እንጂ የምሆነው አልቃሻ ዶክተር መሆን አልፈልግም። ከዚህ በኋላ ሁላቸውንም ከስሻቸው የእጃቸውን አሳያቸዋለሁኝ። ምን አይነት ጠንካራ ሴት እንደምሆን ታውኛላችሁ በማለት ቃል ገብታላቸው ነበረ። ይህንን ጥንካሬዋን እቤት ውስጥ እያዩ ስለሆነ እንግዲህ እነ ማርኮን ምክንያቱም አንድ ቤት ነው የሚኖሩት። ከዚህ በፊት ስታለቅስ ነበረ። በአንድ ቀን ለምን ተዝናናች፣ ለምን ደስ አላት፣ ለምን ሳቀች በሚል እንግዲህ ሌላ ተንኮል ማሰቡ በጣም የሚገርም ተንኮል ነው ያላቸው እሱና ዲና የራሷን ስራ ወደ ጎን አድርጋ አብርሃም ርብቃ እባክሽን ክፈቺ እያለ ባለበት ሰዓት በሩን ተዋት እባክህ፣ በእሷ ምክንያት እኮ ጎረቤት እየተጠቋቆመብን፣ ጎረቤት እኮ ስለኛ ብቻ ነው የሚያወራው እያለች ስለ እሷ መጥፎ ብቻ ልታወራ ስትፈልግ፣ ምን ነው ዲና ያንቺን ነገር የረሳሁት መሰለሽ እንዴ? እኔ እኮ አሁን በዶክተር ጉዳይ ተጠምጄ እንጂ ያንቺን ነገር ረስቼው አይደለም። ስለዚህ ብዙ እንዳትደሰች ነበር ያለት ማለት ነው። ቆይ ከሰው አይደለ የተፈጠርሽው? ሴት አይደለሽ? ምን አለ እንደ ሴት ብታዝኒ እያለ እየወቀሳት ደንግጣ ነበረ። አይኗን አፍጣ እንግዲህ የራሷን ስራ ወደ ጎን አድርጋ እሷን ለመተቸት ሞክራ ነበረ። አልተሳካላትም ማለት ነው። እንግዲህ ልዩ ኢዝራ ፈልግሻለሁ በማለት እማወራሽ ነገር አለ በማለት ከጠራት በኋላ እሷም ወደ እሱ ጋር ሄዳ ምን ነበረ ምንግርሽ ነገር አለ ብለህ ጠርተኸኝ ነበረ ኢዝራ ስትለው፣ ጠርቼሽ ነበረ እንዴ? ትንሽ እጄን ስላመመኝ ሾርባ ነገር ልታዘጋጅልኝ ነው ብዬ ነበረ ሲላት፣ እሷም ደስ ብሏት ለማዘጋጀት ክችን ገብታ ጉድ ጉድ ስትል ነበረ። እንግዲህ አዲሷ ልጅ ሜርሲ ይመጣል አይመጣም ምን ነው ቀረ እያለች እያየችው ነበረ። ተመልሶ መጥቶ ይዝትብኛል ወይም ደግሞ ሌላ ነገር ይፈጥራል ብላ አስባ ነበረ። እሱ ግን በዛው እንደሄደ ሲቀር በጣም አስደንግጧታል። ያደረገችው ነገር በጣም እንዳስከፋውና እንዳስቀየመው ውስጧ ነግሯታል። እሱ ደግሞ ይህንን ነገር እንድትሆን በጣም ነበረ የፈለገው ማለት ነው። ልዩ ሾርባዋን ሰራርታ ኪችን ሾርባዋን ሰርታ ለሱ ስትወስድለት ቆማ ስታይ ነበረ። ያ ነገር ደግሞ ሾርባውን ከሰራችለት በኋላ ትንሽ እጄን ስላመመኝ ሾርባውን አንቺ ትሰጭኝ ብሏት ነበረ። እሷም እሺ በማለት ከሱ ጋር ቁጭ ብላ ሾርባውን እየሰጠችው በጣም ሲያወራት ስስቅ ስትጫወት ነበረ። ልዩ እንግዲህ በጣም የሚያስቅ ነገር አላወራትም፣ ግን ከሱ ጋር ስለተቀመጠች ብቻ እሱ ጋር ስለሆነች ብቻ ደስ ስላላት በጣም እየሳቀች ነው እንጂ ያን ያክል የሚያስደስት ወይም የሚያስቅ ነገር አላወራም። ይሄን ነገር ደግሞ ኢዝራ ይፈልገዋል። ምክንያቱም ሜርሲን ለማናደድ ሜርሲ ሁኔታውን እያየች ነበረ፣ እየተመለከተች ነበረ። በጣም እየተናደደች እና እየተበሳጨች መጽሐፉን እንግዲህ ከዚህ በፊት የገዛላትና ስጦታ የሰጣትን በመጀመሪያ እና አብርሃም ጋር በተቀመጡበት ሰዓት ስጦታውን
ሲሰጣት ተቀብላ ግን እሷ አያስፈልገኝም በማለት ክላሱ ድረስ ነበረ ይዛለት የመጣችው። እሱም እንግዲህ እኔ ደብተር ልገዛልሽ የቻልኩት ለምንም ፈልጌ አይደለም፣ ምንም ነገር ካንቺ ፈልጌ አይደለም፣ የተቀደደ መጽሐፍ ስታገላብጭ አየሁኝ፣ አዲስ ገዝቼ ብሰጥሽ ምንድን ነው ጥፋቱ በማለት ሲነግራት፣ እሷ ግን በፍጹም አያስፈልገኝም በማለት ድጋሚ ክላሱ ላይ ስታጠልበት በጣም ተናደው ነበረ። ላንቺ ብዬ ገዛሁት እኔ አልፈልገውም ነበረ አከሰርሽኝ እያላት እየቀለደ እንጂ የምር አልነበረም። ነገር ግን እሷ ያደረገችው ብሩን ተወንድሟ በግድ ካስመጣች በኋላ በደብዳቤ አድርጋ ብሩን ስትልክለት በጣም ነበረ ያናደደችውና ያበሳጨችው ማለት ነው። እውነት ነው፣ አንድ ሰው የሌለውን ነገር ገዝቶ ሲሰጠን ደስ ብሎን አመስግነን ልንቀበል ነው እንጂ የሚገባው በዚህ ልክ ፊት መንሳት፣ በዚህ ልክ መጮህ፣ ሌላ ወንድሟና ዲና የሚያደርጓትን ድርጊት እነሱ ላይ ዝምትልና ነገር ግን የምትጮኸውና የምትተነፍሰው እሱ ላይ ነበረ። ያ ነገር ውስጧም በኋላ ቢጎዳትም መጀመሪያ ላይ ግን እንደዛ የምታደርገው እሷም ወድ አይደለም። እርግጥ ነው ዲና ራሱ የምትናገረው ንግግር በጣም እየወረደ ነው። ምክንያቱም ክላሱ አስገብታ ስትመጣ ስንት ከፍሎች ነው አብረሽው ያደርሽው ብላ ስላለቻት በጣም ነበርና የደነገጠችው። ያ ነገርም ስላለው ውስጧ አይገርምም እንደዚህ መሆኗም ማለት ነው። ነገር ግን ከልዩ ጋር አብሮ ተቀምጦ በማየቷ በጣም ተናዳና ተብሳጭታለች። አናዷታል ይሄ ነገር። ግን ደግሞ ምንም ማድረግ አትችልም። ልዩን እንግዲህ መጽሐፍ ከዚህ በፊት ገዝቼ ለሜድ ሰጥቻት ነበረ። አሁን ደግሞ ለአንቺ ልሰጥሽ ነው፣ አሪፍ መጽሐፍ ነው፣ ተወጇዋለሽ ብዬ አስባለሁ ብሎ እንግዲህ ለሷ ሲሰጣት ነበረ። በጣም ስትቃጠልና ስትናደር ነበር። ሜርሲ ስልክ ተደውሎላት ልዩ ስልክ ተደውሎላት ካጠገቡ ተንስታ ስትሄድ ሜርሲ ወደ ኢዝራ ጋር በመሄድ መጽሐፉን ለልዩ ሰጠሃት እንዴ ስትለው፣ አዎ ሰጠኋት፣ አንቺ አልፈልግም ብለሽ ጥለሸዋል አይደለ? ስለዚህ ለሚያስፈልገው ሰው ሰጠሁት ነበረ ያላት መልሱ ማለት ነው። ልዩ በር ስትከፍት ሙልጭን ነበረና ያገኘችው ከዶክተር ርብቃ ረዳት ጋር አብረው ነበርና ያገኘችው። እነሱም ዶክተርን ፈልገን ነው በማለት ነበረ የመጡት። ልዩም እሺ በማለት ክላሷ ድረስ ሄዳ ስትቀሰቅሳት ተኝታ ስለነበረ ጓደኛሽ መጣች እና ትፈልግሻለች ልታዋራሽ ስትላት፣ አሀ ውርደቴን እና ቀሌቴን አይታው ይሆናል እንግዲህ እኔ ምን ልትለኝ ይሆን የመጣችው፣ ልሂድ አልሂድ በማለት ተወዛግባ ነበረ። ነገር ግን መሄድን መርጣ ሄዳ ነበረ። አብርሃም በር ላይ ቆሞ ሲያገኛቸው ለምን በር ላይ መቆም አስፈለገ? ወደ ቤት ግቡ ብሎ ወደ ቤት ይዟቸው እየመጣ ባለበት ሰዓት ልዩና ዶክተር ወጥተው ተገናኝተው ነበረ እና በር ላይ ሁኔታውን ለምን እንደመጣች ስጠይቃት ነበረ። እሷም እየተንቀጠቀጠች ከፖርሳዋ የሆነ ደብዳቤ የሚመስል ወረቀት አውጥታ ስትሰጣት ምንድን ነው ስትላት፣ እዩ እና አንብቢው ነበር ያለቻት። አይ እኔ ማየትና መቀበል አይጠበቅብኝም፣ አንቺ ማንበብ ትችያለሽ ስትላት በጣም ነበር የደነገጠችው ማለት ነው። አንብቢው ነው የምልሽ፣ ምንም ችግር የለውም፣ ምንም የሚያስፈራኝ ነገር የለም። እስከዛሬ ከደረሰብኝ አንፃር አሁን አንቺ ልትነግሪኝ የመጣሽው ነገር አያስደነግጠኝም፣ አያሳዝነኝም፣ መሰበር ለምጄዋለሁኝና አንብቢው ነበር ያለቻት። እንግዲህ እሷም አንብባ የስራ መልቀቂያ ወረቀት እንደሆነ ስትነግራት፣ አሀ እናንተም አበረራችሁኝ አፈራችሁ ቢበኒ ስትላት፣ አዎ ያደረግሽው ነገር ለሆስፒታሉ አይመጥንም፣ ሆስፒታሉን ክብር ይቀንሳል በማለት ከስራሽ እንድትባረሪ አድርገውሻል ስትላት በጣም ተናዳ ጩኻ ስታለቅስ ነበረ። ቆይ ግን ምን ነው አንደኛችሁ እንኳን ልትረዱኝ አልቻላችሁም? ብቻ ባደረኩት ነገር ምን ነው እኔ ብቻ እንዲህ አይነት ነገር የማደርገው ነው? ሚዲያ ላይ ስለተለቀቀ ነው ይሄ ነገር እንደዚህ ከስራ መልቀቅ ደረጃ ያደረሰኝ።
እንጂ እኮ ሁላችንም የምናደርገው ነገር ነው። ግን ምን አለ ቀርባችሁ እንኳን ልትረዱ ብትሞክሩ የስራ መልቀቂያ ለኔ ከመስጠታችሁ በፊት ስትላት፣ እሷም እንግዲህ ርብቃ ይሄ ነገር እነሱ ከስራ እንድትለቂ ቢያረጉሽም ይግባኝ መጠየቅና መክሰስ ትችያለሽ እና እኔም ተጎንሽ እሆናለሁ ስትላት፣ አረ አያስፈልግም ችግር የለውም ተይው፣ እንደውም አንቺ ጋር ራሱ አብረን በነበርንበት ሰዓት የተነሳናቸውን ፎቶ ሶሻል ሚዲያ የለቀቅሽው ካለ አጥፊው፣ ምክንያቱም እኔ እንዳላሳፍርሽ ነበረ ያለቻትና የመለሰችላት ማለት ነው። እንግዲህ እሷን በመደንገጥ ከዛ ቦታ ስትሄድ ተያይዘው ቤት ገብተው አብርሃም እንደዚህ መሆን እንደሌለባት ራሷን መቀየር እንዳለባት ሲነግራት፣ እሷም ከዚህ በኋላ አታውኝም ሳለቅስ ጠንካራ ሆኜ ነው የምታውኝ ብላቸው ቃል ገብታላቸው ወደ ቤት ገብታ ነበረ ማለት ነው። እንግዲህ ኢዝራ እህቱ ጋር ሄዶ ስለማያውቅ እህቱ ደውላ ምን ነው ጎረምሳው ጠፋህሳ ስትለው፣ እንዴ እህቴ ያልጠፋሁም እኮ አለሁ አይደል እንዴ መጥቻለሁ እኮ ትናንትም፣ ጭራሽ ትናንት እኔ ጋር እንደመጣህም ነው የምታስበው? እኔ ጋር ጭራሽ አልመጣህም፣ የመጣህበትን ቀን እስኪ አስበው ስትለው ደንግጦ እንግዲህ ራሱን ሲያክ ነበረ። እሷም ምንም ነገር ሳይነግራት እኔ ምልህ አንድ ጥያቄ ልጠይቅህ፣ ፍቅር ይዞሃል እንዴ ስትለው፣ እህቴ ደግሞ የማይሆን ነገር ነው የምትናገረው የምን ፍቅር ብሎ ሲላት፣ ልብህን ያሸነፈችና ልብህን የወሰደች ሴትማ አለች። ለመሆኑ ምን አይነት ጀግናና የንግስት ዘር ብትሆን ነው አንተን ያሸነፈችና ያንበረከከችህ ስትለው፣ እሱም እንግዲህ ምንም አይነት መልስ አልመለሰም። ወደሃታል ወይ? እኔ እንጃ። አፍቅረሃታል ወይ? እኔ እንጃ እያለ መልስ ሲመልስላት፣ ወንድም የሆነ ነገር አትናገርም እንዴ? ስለዚህ ፍቅር ይዘዋል ማለት ነው ስትለው፣ አንቺ ደግሞ ዝም ካልሽ ብዙ ነገር ትያለሽ፣ ስልኩን ልዘጋብሽ ነው ሲላት ነበረ። ተሳስቀ ደስ በሚል ሁኔታ ነበረ ከእህቱ ጋር ያወራው እመጣለሁኝ ብሏት። እንግዲህ ዶክተር ርብቃ ከገባችበት ነገር ወጣለሁ እጠነክራለሁ እያለች ባለችበት ሰዓት ከልዩ ጋር ሆና ልዩም አንቺ ጎበዝ ነሽ፣ ጀግና ነሽ፣ ትችያለሽ እያለቻት እያበረታቻት በነበረበት ሰዓት እሱ እኮ ከዚህም በኋላ የከፋ ነገር እንደሚያደርግ ነግሮኝ ነበር በምትላት ሰዓት ስልክ ሲደውልላት ማርኮን ነበረ። ማርኮን ደወለ በማለት ስልኩን አንስታ ስታዋራው እንግዲህ ማርኮን በጣም እየሳቀና እየተላገጠ ነበረ። ደግሞ ምን ቀረህ ስትለው፣ ከኔ ጋማ ምን አይነት ነገር እንደቀረ በደንብ ታውቂዋለሽ። አሁን የምልክልሽ ነገር አለ በቴሌግራም እሱን ይውና በጣም ትደሰቻለሽ ብሎ ሲላት ነበር። አንተ ውሻ ስትለው፣ በይ በይ ዶክተር ርብቃ የምልክልሽን ነገር ይውና ከዛ በኋላ ትደውይልኛለሽ ነበር ያላት። እንግዲህ እሷም ጥሩ ነገር እንደማይልክላት ድሮም ተጠራጥራ ነበረ። እጇ እየተንቀጠቀጠና እየተርበተበተ ቪዲዮን ከፍታ ስታየው አብርሃም ከልጁ ጋር ልዩ ሆነው ውጭ ላይ ቁጭ ያሉትን ፎቶ፣ ያው እሱ ቤት ውስጥ ስለሆነ የሚኖረው ያንን ፎቶ በድብቅ አንስቷቸው ልክ ሌላ ሰው እንደዘገበው አድርጎ ዶክተር ርብቃ ከስራ ቦታ እንደተባረረች እና ጎረቤትም እንዲሁም ደግሞ በትምህርት ቤትም እንደማያስፈልጉ ለሁሉም ነገር አበላሽ፣ ልጃቸውንም ትምህርት ቤት እንድትባረር ትምህርት ቤት ልጆቻቸውን ከእሷ ጋር ማስተማር የለብንም እንዳሉ እንዲሁም ደግሞ ባለትዳር እንደሆነች ልጅ እንዳላት ምናምን አድርገው ነበረ ዜናውን ያዘገበው ማለት ነው። ብቻ በጣም የሚያናድድና የሚያበሳጭ ነገር ነው ያደረገው። ድሮም ከሱ ጥሩ ነገር አይጠበቅም። በጣም የተናደደች እንግዲህ ልቧ ተሰብሯል፣ አዝናለች ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለአፍራሂቱ በአዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩ በዚሁ ሰናበታችኋለሁ። መልካም ቆይታ ይሆንላችሁ።